አንደኛ ንስሐ መግባት፣ ሁለተኛ ቅዳሴ ሲጀመር ያልነበረ ሰው ምን አይበል አይቆረብ። ሶስተኛ ባለትዳር ከሆነ ስንት ቀን? 3 ቀን እየተናበብን። እሺ ባለትዳር ከሆነ ስንት ቀን? 3 ቀን። ከቁርባን በኋላ 2 ቀን መራቅ ያስፈልጋል። አራተኛው ከመቁረብ በፊት ህልመ ሌሊት የመታው ሰው ወይም ዝሬት የሚባል ነገር አለ አይደለ? እሱ ያገኘው ሰው ነስር ሊሆን ይችላል፣ የአካል መድማት ሊሆን ይችላል። ብቻ ተዋሲያን ወደ አፉ ሊገቡ ይችላሉ። በዕለቱ መቁረብ የለበትም። እያሳጠርኩ ነው ምነግራችሁ። ስንተኛ ነኝ? አራተኛ። አምስተኛ ከመቁረብ በፊት ንጹሕ ልብስ መልበስ ያስፈልጋል። ይህንን በእውነት ብዙዎቻችሁ ታውቁታላችሁ፣ ትተገበሩትም አላችሁ። ነገር ግን መጽሐፍ ቅዱሳዊ ቅርጽ ልሰጣችሁ ስለፈለኩ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 5 ላይ እግዚአብሔር አምላክ ያዕቆብን ምን አለው? ወደ ቤቴል ውጡ፣ ንጹሐን ሆኖ እንግዶች አማልክትን አስወግዶ ልብሳችሁን ለውጡ አለው። ስለዚህ በሥራ ልብስ መቁረብ አይገባም። ልብስን መለወጥ፣ ንጹሕ ልብስ መልበስ ያስፈልጋል። እኔ በጣም ደስ የሚለኝ ነገር ምዕመናን እንዲያው ሸማኔ ስራው እንጂ ልብሳችን እኮ መጽሐፍ ቅዱሳዊ ነው። በተለይ ነጭ ልብስ መሆኑ መጽሐፍ ቅዱሳዊ እኮ ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ጌታችን ኢየሱስ ክርስቶስ ፊቱ እንደ ፀሐይ አበራ፣ ልብሱ እንደ በረዶ ምን ሆነ ይላል? ነጭ ሆነ ይላል። አያችሁ፣ ነጭ ልብስ መጽሐፍ ቅዱሳዊ ነው። እኛ የሸማኔ ውጤት ይሆን እንጂ ነጭ ልብስ ስንለብስ መጽሐፍ ቅዱሳዊ መሆኑን ማረጋገጥ መቻል አለብን። ስለዚህ ነጭ ስንለብስ ክርስቶስን እናስባለን። ነጭ ስንለብስ መላእክትን እናስባለን። መላእክት በትንሣኤው ነጭ ልብስ ለብሰው ታይተዋልና ነጭ ስንለብስ ዜግነታችን ሰማያዊ መሆኑን እናረጋግጣለን ማለት ነው። ነጭ ልብስ መልበስ ያስፈልጋል። ኦርቶዶክሳውያን ነጭ ልብስ ለምን? ወደ ሰርጓ ቤት ነዋ ምንገባው። እፎ ቦይከ አርክየ ዘይለበስከ ልብሰ መራ፣ ወዳጄ የሰርግ ልብስ ሳትለብስ ለምን ገባ ተብሎ ተጽፏል። ማቴዎስ 22 ቁጥር 11 ላይ የተመዘገበ ኃይለ ቃል ነው። ወዳጄ የሰርግ ልብስ ሳትለብስ ለምን ገባ? ወደ ሰርግ ቤት ስንሄድ እናቶቻችን የአበሻ ቀሚሱን ለብሳችሁ አምራችሁ ደምቃችሁ ተውባችሁ፣ ወንዶቹ ሱፍ ለብሳችሁ ከረባት አስራችሁ አይደለ ወደ ቤተ ክርስቲያን የምትመጡ፣ ወደ ሰርግ ቤት የምትሄዱት። ወደ አማናዊቷ ሰርግ ቤት ወደ ቅድስት ቤተ ክርስቲያን ስንገባ ንጹሕ ልብስ መልበስ ይጠበቅብናል። ስንተኛ ነኝ? አምስተኛ። ስድስተኛ 18 ሰዓት መጾም ያስፈልጋል። አንድ የሚቆርብ ሰው ስንት ሰዓት አልኳችሁ? 18 ሰዓት መጾም ያስፈልጋል። ለምን? ክርስቶስ መከራ የተቀበለው 18 ሰዓት ነው። ከጸሎተ ሐሙስ ምሽት ከ3 ሰዓት ጀምሮ ከሌሊቱ 9 ሰዓት ከቀኑ 9 ሰዓት ሲደመር ስንት ይሆናል? 18 ሰዓት ጌታ መከራ ተቀብሏል። ቢያንስ ጌታዬ ሆይ ስለ እኔ ተወግተሃል፣ ስለ እኔ ሸዋ አክሊል ደፍተሃል፣ በጥፊ ተመትተሃል፣ ምራቅ ተተፍቶብሃል፣ ያንን ውለታህን መክፈል ባልችል እንኳን በመጾም ውለታህን አስባለሁ ስንል 18 ሰዓት እንጾማለን። ክርስቶስ ስለኛ የተቀበለውን መከራ ለማሰብ። እቺ ቤተ ክርስቲያን ክርስቶስን እንደማትሰብክ እንደማታስብ አድርጋት ሰዎች ይናገራሉ። ግን እንደሽ ቤተ ክርስቲያን ክርስቶስን የሚያስብ የለም። 18 ሰዓት መጾም ያስፈልጋል ማለት ነው። ምናልባት ህመምተኞች ካሉ ደግሞ ከንስሐ አባት ጋር መነካከር ያስፈልጋል። መፍትሄ ስላላት ቤተ ክርስቲያን ሕፃናት ቅዳሜና እሑድ ቢጾሙ ቢቆርቡ ይመከራል። ሌሎቻችሁ ግን ጤነኞች 18 ሰዓት መጾም ያስፈልጋል የክርስቶስን ሥጋና ደም ለመቀበል። ስንተኛ ነው ምእመናን? ስድስተኛ። በመቁረብ ጊዜ የሚለውን ሐሳብ ልንገራችሁ፣ ሌላውን ልተው። በመቁረብ ጊዜ ምን ያስፈልገናል? በመቁረብ ጊዜ ድርገት ወረዱ ሲባል ሰምታችሁ ታውቃላችሁ? ምን ማለት ነው? ድርገት ወረዱ ማለት ካህናት የክርስቶስን ሥጋና ደም አንድ ሆነው ተቀብለው ሊያቀብሉ ወረዱ ማለት ነው። ድርገት ማለት አንድነት ማለት ነው። እና የወላችሁ ካህናቱ የክርስቶስን ሥጋና ደም ይዘው ይወርዳሉ አይደለ? ከመንበረ ክብሩ ወደ ቅድስት ይወርዳሉ። ያን ጊዜ እጅ እንነሳለን።
ስለዚህ በመቁረብ ጊዜ የመጀመሪያው ምንድነው? እጅ መንሳት ነው። የሚቆርቡ ምዕመናንም የማይቆርቡም አስቀዳሾችም ምን ማድረግ ያስፈልገናል? እጅ መንሳት አለብን። ለምን? ማቴዎስ 28 ቁጥር 7 ጌታ ከተነሳ በኋላ ወደ ገሊላ ሲሄድ ሴቶቹን አገኛቸው። ወሐዛ እገሪሁ ወሰገዳ ሎቱ፣ እግሩን ይዘው ሰገዱለት ይላል። ስለዚህ የክርስቶስን እግር ይዘው የመስገዳቸው፣ ዝቅ ብለው ክርስቶስን የመሳማቸው ምሳሌ ነው። ድርገት ሲወርዱ እጅ እንነሳለን። አንደኛው እጅ መንሳት ነው። ሁለተኛው በመቁረብ ጊዜ ሁለተኛው ቅዱስ ስሉስን መድገም ያስፈልጋል። አሁን ካህናቱ በዜማ ስለሚሉልን ነው እንጂ የኛ ድርሻ ነበረ። ከቻልነ በግዕዝ፣ ካልቻልነ በአማርኛ፣ ከቻልነ በቃል፣ ካልቻልነ በጽሑፍ ማንበብ ያስፈልጋል። ከመቁረብ በፊት በቁርባን ጊዜ ማለት ነው። እናቶቻችን ምናልባት ፊደል የማይቆጥሩ ማያነቡ እናቶች ካሉ እንኳን እስመ ኃያላን ተኩት ወስቡ የምትለዋን ሸብድደው ይዘውም ቢሆን እሱን ደግመው ነው ወደ ክርስቶስ ሥጋና ደም መቅረብ የሚገባቸው። ስለዚህ በመቁረብ ጊዜ ምን ያስፈልጋል? ቅዱስ ስሉስን መድገም ያስፈልጋል። ሦስተኛው በመቁረብ ጊዜ ወይኩን ተመጣዌ ቁርባን ሩቀ ወምስቁለ እድ ይላል። አያቸው፣ የሚቆርብ ሰው ካህን ከሆነ ሻሹን ይፍታ፣ መጠምጠሚያውን ያውልቀው። ነገስታት ከሆኑ ያው ድሮ ነገስታት ይቆርቡ ስለነበረ አክሊላቸውን ዘውዳቸውን ያወርዱ። ሴቶች ከሆኑ ክንብባቸውን ያወርዱ ይላል። ብዙዎቻችሁ ተከናንባችሁ ነው አይደል የምትቆርቡ? ግን የቤተ ክርስቲያኒቱ ስርዓት ግን የሚናገረው ክንብንብን አውርዶ መቀበል። ምናልባት እናንተ ያከበርን መስሏችሁ ነው፣ ጥሩ ነው። ግን መጽሐፋችን ክንብንብን አውርዶ መቀበል እንደሚገባ ይናገራል። ለጥንቃቄ ከሆነ ደግሞ ስስ የሆነ ሻሽ አለ አይደለ? ያንን አስሮ መቁረብ ያስፈልጋል። ስለዚህ በቁርባን ጊዜ ክንብንብን ማውረድ ሦስተኛው። አራተኛው በመቁረብ ጊዜ ምን ማድረግ አለብን ከተባለ ስጋውን ስንበላ አንድ ጊዜ አሜን እንላለን፣ ስጋውን ስንቀበል። ደሙን ስንቀበል ሁለት ጊዜ አሜን እንላለን። ደሙን ስንቀበል ስንት ጊዜ? ሁለት ጊዜ አሜን እንላለን። ሶስት ይሆናል። የሶስትነት ምሳሌ ነው። ደሙን ስንቀበል ሁለት ጊዜ አሜን ማለታችን ሁለት ጊዜ የክርስቶስ ደም ስለፈሰሰ ነው። አንደኛ ከመሞቱ በፊት የሸዋ አክሊል ሲደፉበት፣ ጎኑን በጦር ሲወጉት፣ በዘንግ ሲቀጠቅጡት፣ በጥፊ ሲመቱት ደሙ ፈሷል። ሁለተኛ ከሞተ በኋላ ለንጊኖስ የተባለ ወታደር መጣና የጌታን ቀይ ጎኑን በጦር ወጋው። ያን ጊዜ ደሙ ፈሰሰ። ሰው ከሞተ በኋላ ደም ይወጣዋል? ምዕመናን ይወጣዋል? አይወጣውም አይደል? የደም ዝውውሩ ስለሚቆም። ጌታ ግን በመለኮቱ ምን ነው? ሕያው ስለሆነ ደም ወጣ። ስለዚህ ደሙን ስንቀበል ሁለት ጊዜ አሜን፣ ስጋውን ስንበላ አንድ ጊዜ አሜን እንላለን። ስንት ነገር አየን በመቁረብ ጊዜ? ሶስት አራት ነው። ሶስት አራት። አምስተኛ በመቁረብ ጊዜ የሕፃናት ቅደም ተከተል የሚባል አለ። ዝም ብሎ እዛው ብሎ መቁረብ አይቻልም። መጀመሪያ የ40 ቀን ሕፃናት ይቀበላሉ። የዕለት ሹማምንት ናቸውና በንጽሐ ጠባይ መላእክትን ይመስላሉና። ከዛ የ3 ወር የ4 ወር እንደየእድሜያቸው፣ ከዛ የ7 ዓመት ሕፃናት፣ ከዛ በድንግልና ኑረው የመነኮሱ በድንግልና ኑረው የመነኮሱ ወንዶች፣ ሌላው በድንግልና ያሉ፣ ከዛስ በትዳር ኑረው የመነኮሱ፣ በመጨረሻ ባለ ትዳሮች ጥቁር ራስ ምንላቸው ማለት ነው ይቀበላሉ። የሴቱም ቅደም ተከተል ይህንን ጠብቆ ነው የሚሄደው። ምዕመናን በመቁረብ ስንት ጊዜ አየን? በመቁረብ ጊዜ ስንት ነገሮችን አየን? 5 ነገሮችን። ከቁርባን በኋላ ምን ማድረግ አለብን? ታጥቦ አይዳው ዋይጋር፣ እጅና እግርን መታጠብ አይገባም። እነ የገሌ እየታጠቡ ትሉ ይሆናል። እሱ አይመለከተኝም። እኔ ስርዓቱን ነው የምነግራችሁ። እጅና እግርን መታጠብ አይገባም። ወታርቆ እምልብስ፣ ከልብስ መራቆት አይገባም። ክርስቲያን የክርስቶስን ሥጋና ደም ተቀብሎ ይቅርና ሌላም ቀን መራቆት የለበትም። መገላለጥ ከክብር የመጉደል ምልክት ነው፣ የኃጢአት ምልክት ነው። ምዕመናን ከልብስ መራቆት አይገባም። ከዛ ወወሪቀ ምራቅ፣ ምራቅን መጥፋት አይገባም። ምን አልኳችሁ? ከቁርባን በኋላ ምን ማድረግ አይገባም?
ምራቅን መጥፋት አይገባም። ኢታምስልዎ ለቁርባን ከመ ኅብስት ራቆ አኮኑ ሥጋ መለኮት ዘይትላጸቆ መቃርዮስ አብ እበየ ቁርባን ላጠይቆ ድረ ተወክፈ በአሚን እንበለያ ብናፍቆ 60 ዓመተ ይተፋ መራቆ። መቃርዮስ የተባለ አባት ይገርማል። የቅዱሳን ጸጋቸው ክብራቸው የቁርባንን ክብር ለማስረዳት 60 ዓመት ሞሎ አንድ ቀን በተቀበለው የክርስቶስ ሥጋና ደም ምራቁን ሳይተፋ ኖሯል። ስንት ዓመት ሙሉ? 60 ዓመት ሙሉ። እኛ ቢያንስ በዕለቱ ምራቅ መጥፋት የለብንም ምእመናን። ኢታምስልዎ ለቁርባን ከመ ኅብስት ራቆ። አያችሁ፣ መለኮት ያልተዋሃደው አታስመስሉት። ነፍስ የተለየው መለኮት የተዋሃደው ነው። አኮኑ ሥጋ መለኮት ዘይትላጸቆ፣ ነፍስ የተለየው መለኮት የተዋሃደው ነው ይላል እና መቃርዮስ የተባለው አባት የቁርባንን ክብር ለማስረዳት 60 ዓመት ምራቁን ሳይተፋ ኖረ። እኛ በዕለቱ ቢያንስ ምራቅ መጥፋት የለብንም። ቁርባን ከቁርባን በኋላ ምራቅ መጥፋት ወሃዊ ረፍኖት ሩቅ መንገድ መጓዝ። ለምን? ላብ ያልበናል፣ ወዝ ይፈሳል። በዚህ ምክንያት ሩቅ መንገድ መጓዝ አይገባም። ወሰጊድ መስገድ አይገባም። ወተራክቦ ምስለ ብእሲት ከሴት ጋር መገናኘት አይገባም። ቅድም ምን ብያቸዋለሁ? ከቁርባን በኋላ ስንት ቀን አልኳችሁ? 2 ቀን። ግሩም። ከቁርባን በኋላ ስንት ቀን? 2 ቀን ብያቸዋለሁ። ወቀሪጸ አጽፋር ጥፍርን መቆረጥ አይገባም። ወተላጽዮ ስር ፀጉርን መስተካከል አይገባም። በሊ ወሰቲ ዘንበላቅ ያለ ልክ መብላትና መጠጣት አይገባም። ከቁርባን በኋላ ያሉ ነገሮች እነዚህ ናቸው። አሁን ጥያቄ ላንሳላችሁና ትምህርቴን ልጨርስ። 1 ደቂቃ ብቻ ታገሱኝ። አንዳንድ ጥያቄዎችን ላንሳላችሁ፣ በውስጣቸው ያሉትን ጥያቄዎች። የቆረበ ሰው ካልቆረበ ሰው ጋር አብሮ መብላት ይችላል አይችልም? ምእመና አይቻልም ነው። በጣም ጥሩ። የቆረበ ሰው ካልቆረበ ሰው ጋር መብላት ይችላል አይችልም ብላችሁኛል። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል አይችልም? ይችላል አይችልም? ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። ይችላል አይችልም? አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? አይችልም የሚለው ነገር በሷል። ሕዝብ እውቀት ከማጣቱ የተነሳ ጠፍቷል ይላል። አያችሁ፣ እንዲህ አይነት ግንዛቤዎች ስላሉን ነው ስለ ቁርባን ላስተምራችሁ የፈለኩኝ። ባጭሩ ይችላል ያላችሁ አላችሁ፣ ጥቂት ሰዎች አይችልም ያላችሁ ሰዎች አላችሁ። ግልጽ ለማድረግ የቆረበ ሰው ካልቆረበ ሰው ጋር አብሮ መብላት ይችላል። የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል። ለምሳሌ ካህናቱ ቀድሰው ያቆርባሉ አይደለ? ሰላምታ ሲለዋወጡ አይታችሁ አታውቁም? ሲሰሳሙ አይታችሁ አታውቁም? እነሱ የሚቀበሉት ሌላ ስጋ ነው እንዴ? እኛ የምንቀበለው ሌላ ስጋና ደም ነው እንዴ? ይቻላል። እንዲያውም የተቀደሰ ሰላምታ ነው። ላልቆረበው ሰው የተቀደሰ ሰላምታ ይሆንለታል። በተቀደሰ ሰላምታ እርስ በርሳችሁ እጅ ተነሳሱ ይላል። አያችሁ፣ ጥሩ ነው እንጂ ለዛ ሰው እንዲያውም በረከቱ ነው። የተቀደሰ ሰላምታ ይሆንለታል። ሌላው ያልቆረበ ሰው ምንድነው ያልኳችሁ? ማስተረፍ ይችላል ወይስ አይችልም ነው አይደለ? ይችላል። የቆረበ ሰው ማስተረፍ ይችላል። አሁን ብዙ ሰው ይጨናነቃል። መጽሐፉ ላይ ምን ይላል? ያለ ልክ መብላትና መጠጣት አይገባም አለ ይላል አይደለ? የቆረበ ሰው ማስተረፍ የለበትም ካለ ምን እያደረግነው ነው? ሰውየውን እያጨናነቅነው ነው ማለት ነው። ከተጨናነቀ ደግሞ ሊወጣ ነው ማለት ነው። አያችሁ። ስለዚህ እንዳያስተርፍ አድርጎ ማቅረብ አንድ ነገር ነው። ነገር ግን ካስተረፈ ማስተረፍ ይችላል። የቆረበ ሰው ብቻውን መሄድ አይችልም ብላቸዋል። ይችላል። ምእመናን እየሰማችሁኝ ነው? አሁን ለምንድነው የቆረበ ሰው ለምንድነው ብቻውን ማይሄደው ሲባል ሰይጣን ስለሚያገኘው ነው አሉ። ይገርማል። ስለዚህ ሰይጣን ስለሚያገኘው ያልቆረበው የቆረበውን ሲጠብቀው ይውላል ማለት ነው። ያልቆረበው ጉድ እኮ ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ ይላል ያገሬ ሰው።
ያልቆረበው የቆረበው ምን ሲለው ይውላል? ሲጠብቀው ይውላል። ይህ በእውነት የተሳሳተ ግንዛቤ ነው። አባቶቻችን እንዲህ አላሉ ቢሉም እንኳን የውላችሁ ሰይጣን ያገኘዋል በሚል አይደለም። እኔ ገጠር ላይ አስታውሳለሁ የብረት ከዘራ ይዞ የሚውል ሰው አለ፣ ብረት ይጠብቀኛል ብሎ ማለት ነው። የጥጥ ማዳመጫ ትራሱ ላይ የሚያስቀምጥ ሰው አለ። በዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ተንተርሶ ያድራል። ለምን? ሰይጣን ያገኘዋል። በእውነት ይህ የተሳሳተ ግንዛቤ ነው፣ ነውር ነው። ምእመናን አባቶቻችን የቆረበ ሰው ብቻውን አይሄድ አላሉም። እንዲያው ቢሉ እንኳን የውላችሁ ሰይጣን ያገኘዋል በሚል ፈሊጥ አይደለም። እነሱ ጥበበኞች ናቸው። የቆረበ ሰው ምንድን ነው? ንጉሥ ነው። ማንን ተቀብለዋል? ክርስቶስን ተቀብለዋል። አያቸው፣ ሙሽራውን ክርስቶስን ተቀብለዋል። አጀብ ያስፈልገዋል። አንድ ምድራዊ ባለስልጣን እኮ አጀብ ያስፈልገዋል አይደለ? ስለዚህ ክርስቶስን የተቀበለ ሰው ሙሽራ ነውና ክብር ያስፈልገዋል፣ መታጀብ መከበብ አለበት በሚል እንጂ ሰይጣን ያገኘዋል በሚል ተልካሻ አስተሳሰብ አይደለም። በመጨረሻ የምነግራችሁ በጣም የሚያሳዝነው ነገር የቆረበ ሰው ማነው የታመመ ሰው ቢያቆርቡት ቶሎ ይሞታል ምትሉ ሰዎች አላችሁ። እንዲህ የሚሉ ሰዎች አሉ። የታመመን ሰው ቢያቆርቡት ቶሎ ይሞታል። ይህ የብዙዎቻቸው ሐሳብ ነው። ወጣቱ ደግሞ እንደው የሚለው ቋንቋውን ከየት እንዳገኛችሁት ይገላግለዋል የሚሉ ሰዎች አሉ። በጣም ያሳዝናል። በዮሐንስ 6:50 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። እኛ ደግሞ ሥጋው ደሙ ማነው የታመመ ሰው ቢያቆርቡት ቶሎ ይሞታል። መድኃኔዓለም ከዚህ ሰው በልቶ አይሞትም አለ፣ ከዚህ እንጀራ። እኛ ደግሞ ይሞታል አለ። ከየት አመጣ ነው? ሰው ፋርማሲ የሚሄደው መድኃኒት ሄዶ የሚገዛው ሊሞት ነው ወይስ በሕይወት ሊኖር ነው? በሕይወት ሊኖር ነው አይደለ? ምን ቆርበው እኮ ለመዳን ነው፣ ለመሞት አይደለም። ምእመናን ይህንን ማስተዋል ይገባል። ቁርባን በሚል ኃይለ ቃል ተነስተን ቁርባን ማለት ምን ማለት ነው? ከመቁረብ በፊት ምን ማድረግ ይጠበቅብናል? በቁርባን ጊዜ ምን መስራት ይጠበቅብናል? ከቁርባን በኋላ እንደገና ስለ ቁርባን የሚነሱ አንዳንድ ጥያቄዎችን ለማየት መልስ ለመስጠት ሞክሬያለሁ። ይህ በተከታታይ ሊሰጥ የሚችል ነው። አሁን እንዲያው ጥቂት ትንሽ ብልጭ አድርገው የማሳየት ያህል ነው እንጂ በእውነት ብዙ ያልተነኩ ሐሳቦች በውስጡ አሉ። ላለመቁረብ የሚደረደሩ ምክንያቶችን ብናነሳ ውለን እናድራለን። በእውነት በተከታታይ ሊሰጥ የሚገባ ትምህርት ነው። ሁላችንንም ቆርበን ለመዳን ያብቃን። የመከረን ያስተማረን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።